እሺ ስሙኝ ሰልፊ ስለሆነ ቪዲዮ ማለት ነው ዛሬ እንግዲህ የወንድማችን ያደም የማለቴ የእናቴ የእህቴ ባል የእናቴ ባል ምርቃት ቀን ነው እና ለዛሬው ቀን እንኳን አደረሳችሁ እንግዲህ በግሌ የእናቴ ባል ሳይሆን የኔ ምርቃት ነው እሺ በቃ እንጂ ምርቃት እሺና በቃ አደም ከፈርስት ይር ጀምሮ ለኔ ለአባቴ እንደወንድሜ ነበር እና ለተለየስ በጣም ደብሮኛል ግን በቃ እንኳን ደስ አለ እንኳን ደስ አለ በቃ ደስ ብሎናል ነው እንደምንገናኝ ተስፋ አደርጋለሁ ወደፊት ጥሩ ቦታ እንደማገኛችሁ አውቃለሁ በቃ ቆሻሻ እንኳን ደስ አለ በቃ ወሬያች ዛሬ እና ወቃሽ የሆነ ነገር ባያች እሺ በድጋሚ በጣም ደስ ብሎኛል ሳያስተዋውቃችሁ ሲስተር ኤንድ ብራዘሮች ስለሆናችሁ የአኺራ ወንድሞቼ ስለሆናችሁና ወንድም ስለሆናችሁልኝ በጣም ደስ ብሎኛል ስለተዋወቃችሁም በጣም አመሰግናለሁ እንኳን አደረሰህ እላለሁ እሷንም አንቺንም አመሰግናለሁ በጣም ለመግለጽ ብቻ ይከብደኛል እንዴት አድርጌ ልግለጽላችሁ የእናንተ የሆናችሁትን ያ ኢላሂ መልካም በቃ የህይወት ዘመን ይሁንላችሁ የምር አደም ምንም ማለት አይጠበቅብኝ ግን ከልክ በላይ በጣም ደስ ብሎኛል ማለት እንደዛ አልጠበቅኩ ነበር ብቻዬን እንደማሳልፍና ቀላል ያነ ሙሉ አመት እስካሁን ድረስ ኖር ስፔሻሊ ደግሞ ባለፈው ኮቪድ ሁኔታ ያው ከናንተ ጋር ላይቱኛል ብዬ ነበር ያሰብኩት ያው ግን ተስፋ መቁረጥ እንደማይኖርብን ነው ማንኛውም ነገር ላይ ከዚህ የተማርኩት ማለት እና ማንኛውም ነገር ያው ተስፋ ሳንቆርጥ እስከ መጨረሻው ከታገስ ሁሉ ነገር ጥሩ ነው ይሆናል እና ያው በጣም ደስ ብሎኛል በጣም ያስተስታችሁ በጣም ተመላችሁ ማለት የምሬን ነው በጣም ነበር ቅር ያለኝ መጀመሪያ አካባቢ ላይ ማለት ነው ኢቭን ቤተሰብ መላራሱ የኔ ክላስ ተስተኝና ከዛም በላይ ቤተሰብ ከመጣችሁ በላይ ራሱ በጣም ሙሉ ቀን ደስተኛ ሙሉ ቀን ብቻ ማለት ለማቃ አላህ ግራጁዌሽን እናንተ ድረስ ትመጣላችሁ ሲባል ጀምሮ የዛሬው ልዩ የሚያደርገው ያንስ ልዩ የሚለው ሁኔታ እሱ ስለሆነ ብቻ እንጂ ገና ስትመጡ ጀምሮ ነው ደስታዬ እና ከልብ አመሰግናለሁ ሁላችሁ ያ በጋራ እንግዲህ ሁላችሁም ደግሞ የእናንተን ምርቃት ደግሞ ከዚህ በላይ ደስ በሚል ሁኔታ እንደምናሳልፍ ምኞቴ ነው አመሰግናለሁ በድጋሚ ሃይ ራቢን ጆቃሽ እና አሁን ራቢያ ማውራት ጀምራለች ማለት ነው በቃ እና እሻው ምን እናደርጋለን ወደፊት ለራቢያ ቤት ሲል ማለት ነው ስለ ዳይፐር እና ኮንትሮል ነው እኔ ብዙ ቀን ስለምቆይ ጋር ታውቂያለሽ ቆመቀር እንደሆንኩኝ እና ዛሬ አንቺ ጨርሰሻል አደም ጨርሰሻል ራቢያ ጨርሰሻል ያ ደግሞ ኮንታንት በኋላ ወይም ከመቱ በኋላ ተቃጥረን ታየው ምናልባትም አይታወቅም በቃ አላውቅም የሆነ ጊዜም ተቀጣጥረን የሆነ ቦታ እንደምንገናኝ ተስፋ አደርጋለሁ ዛሬም ጭምር ማለት ነው ሁላችንም እንገናኛለን በጣም ደስ ብሎኛል በጣም አመሰግናለሁ አይ ነው በቃ እንደሚከብድ ምንድን ነው ይገባኛል እኮ እረዳሻለሁ ግን በቃ እኔ አሁን አንቺ እኔ ያላምን ጥሩ ነገር አሳልፈሻል እኔ ነገር ይዛያው
ይሄ ያለ መስብሬ ከርቦ ተመርቆ የማይሆን ነገር ይለኛል እና ለሱ እሺ ለዚህ ለምታለቅ ለሰውዬው ምን አዘጋጀት ምን ተጫሰ መጀመሪያ ግን ያው ትንሽ ነገር ነው ደስ ይላል ራቢ ብለሽ ነው እሱ ጠንከራ እንዲያታርጊ እሱ ልታቀና ጠንከራ ነሽ በጌታ ያሰው አልሐምዱሊላህ ስለሁሉ በጣም አላህ ነው ሰግደው ሁላ ነገር ላይ ፈጠር ይችላል ግን እንደዚህ ሆኖ ያው እኔ ፍሬሽ እንደተደረገ ገና ለለሞት በጣም ከባድ ለለሞት ታላስብ ሆኔ ደግሞ ለምቼ ከመተከለ እዛ በጣም ደስ ብሎኛል በጣም ደስ ብሎኛል እስኪ ገጠመኝ ወጃቸው ታወራላችሁ ነው ለጊዜው ተሽመጣ ዶሮ መጣሽ ስንሳ አበልሽ ብዬ ፍሬሽ ይርልከሽ ስንሳ ታብራ የሆነ ጊዜ ደግሞ ፈላው ነው ማለት አባትሽ እና እናትሽ መጥተው ነበር ይለኛል እነሱን ጋብዞ ማለት ነው ያገኘው በሰልክ አጭማ ምን ያላርክ እውነትም እኮ ልጃችን ነሽ ደግሞ አንዴ ሰላም ፎረመኝ ብሎ እየተከተሉትን በቃ ያ ደግሞ ጓደኞቼ ይገኛሉ ኮልኮሌ ነው አንድ ቀን ከኔ ጋር ይላል በቃ አለርና ስልኳን ካላመጣ ምናምን ነገር የት ናት ምንድን ነው በቃ ማጥይ ጥያቄ ለምን ምክንያት ፍጥሪ ካልታያቸው አይለቀኝም ነው እንግዲህ እስካሁን ብዙ ዘመዶችን መስዋዕት አትርፌያለሁ ዛሬ እንግዲህ ካልሰማሽ ነው ከባለስልጣኖች ጋር ሳይሆን ግን ተወሰነ ተጠቅማለሁ እንጂ ተወሰነ ተጠቅማለሁ ከዛም ገና ምናምን ላንች በነፃ እንደነበረ ሳናስብ ይመጣል ማን ተከብረን ደግሞ የሆነ መለያ ነበር ሙስሊም ማለት ቀዩ ልጅ ሙስሊም ወላ ጸጉር ረጅም ከዛው እንጂ ታለው መተው ነበር ጓደኞች እኮ ደግሞ ማለት ትንሽ የሆነ ስንደማበት ታላ መተው ነበር እኮ ይለኛል ለሲጋባ መተው ነበር እኮ ከጓደኛው ጋር እኔ ደግሞ ማለት ነው ዛሬ ነው ባንቺ ጋር ልጅ ነበር ከማን ጋር ምን እላለሁ ሲና ካለ ለማጣራት ቀይልሽ ነው ይለኛል አይ ፈለው ብቻ ግን ደስ የሚል ጊዜ አሳልፈናል ከምንም በላይ አሁን በጣም ያስደስተኝ ነገር ፍሬሽ ላይ እንደዚያ ነበር እንግዲህ በሰው በቃ የሆነ ምክንያት በሰው ምክንያት ያለ ተቆጣጣ አሁን ግን መጨረሻው ላይ የእውነት ስለሆነ የጀመርነው ግንኙነታችን አሁን መጨረሻው ላይ አሪፍ ነው እና ከዚህም በላይ በቃ እስከምንሞት ድረስ አሪፍ ግንኙነት እንዲኖረን እመኛለሁ ሁላችንም በጣም አመሰግናለሁ ደግሞ ያው ስሜት የሚባል ነገር ስላለ ነው እንጂ መሄድ ከሌለ መምጣት የለም እና ደግሞ ከምንም በላይ አለ ያለው አሁን ከባንድ ነው ይችላል ስለ ነገር ነው ግን በቃ አለ እንደዛ ራሴን አሳምኜው ነበረ ግን አልቻልኩም እንደዛ ነው በጣም ደስ ብሎኛል በጣም አመሰግናለሁ እዚህ ልዩ ቀን አለ ስላለኝ በጣም አልሐምዱሊላህ ረቢል ዓለሚን ኦኬ በቃ ዋናው ነገር መጨረሻችሁ ማማር ነው እናንተ ጥሩ ነበር ግቢ ካዩዋቸው ጥሩ ነበር የምሬን ነበር እኔ አቀልዳለሁ ታውቂያለሽ ነገር ከማወራው ቀልድ ይበዛል ግን የምር ነው አው ጥሩ ላይ ነበራችሁ የሆነ አደም እኔ ብዙ ቀን አካለው እሷም ትላለች የምር ጥሩ ሰው ነው ካንተ እውነት እንምል አሁን ላይ ያሉ ወንዶች እውነት እንምል አሁን ላይ ካሉ ወንዶች በጣም የተሻልኩ ነው አብዛኞቹ ነቴ አንተ ስለሆነ በጣም ትለኛለች እውነት በጣም ደስ ይለኛል እውነት በጣም ጥሩ ልጅ ያው እንደማንም የምር እንምልክ ኢቭን ስልክ እንኳን ማውራት የማትፈልግ ሰው ናት ካሁኑ ማለት ነው ሰው ተዳረው ነው እንኳን ስንት ነገር ያደርጋል እሷም አንተም በጣም ጥሩ ሰው አንተም ማለት ነው አንተም በጣም ጥሩ ሰው ከምንም በላይ አሁን ላይ ታማኝነትና ጥሩ አፍቃሪ ምንም የለም አይተላየት ብቻ ከነሱ
አይ እናንተ ደስ ይላል። አሪያሎች ናችሁ ያች ያው እንግዲህ እንዳርሽ እንኳን እስቲ ያለች ከዛ ያውቃቸዋል። ለነሱ አለች የምትመርጠኝ ሞሮን ሰው አልተመቸኝም ትለኛለች። አሁን እነሱ እሷን ማጥመር ነው ስራቸው። እሷ የምትወደው ነው ያለስ ሰው ተረግሟል አይደል? የለቀን እኮ መሲ ይዛል አይቻልም ማለት ሰው ተረግሟል ማለት አይ እናት አውቃስ ታዳምጠኝ እናንተ አትፈቅድም ምናምን አለችው። አይ አይቻልም ማለት ሲጠይቀኝ እኮ ሰው ተረግሟል አለኝ። የምር ወደ ሰዓት ሰው ተረግሟል አለ እና በጣም ደስ የሚል ጊዜ ያሳልፈናል እና ያው ባለፉት ጊዜያቶች ራሱ ለትልቅ ነገር ማለት ትናንት ሳትመጡ 2 ዓመት አሳልፈናል። ያው 2 ዓመት እኔ ትርጉም የሌለው ነገር ነበር አለ ኢቭን የግቢውን ሁኔታ ሳላውቀው ነበር የምወጣው በዛው በቀጥል ብሎ ማለት ነው። ኢቭን በቃ ግቢ ውስጥ ያለው ራሱ ግቢን አላውቅ ነበር ማለት ይቻላል። ያለው ከግቢ ውጭ ማለት ነው እና ያው መቼም አንድ ነገር ሲመጣ በሰበብ ወይ በምክንያት ነው። አዎ ልክ ነህ። አንተ ምክንያት አድርገህ እንግዲህ መቼ የማረሰው ማጋጣሚ ያለ እኔ ካንተ ጋር አንዴ ሰው ረስተን ይላል አንተና እኔና መቼ የማረሰው አጋጣሚ ከእንደ ሙድ ለምትይ ደስ የሚል ጸባይ ያጋጠመኝ ሰው ረስታችሁ ሰው ረስተን እንዴ ሰው ረስተህ እያወራን እየተሳሰረን እየሄድን ራቢ ሰው ሰላም ልትል ሲል አንተና እኔም ሰው ትተን ሄደን